የተከበራችሁ ሰላም ጤና ይስጥልኝ። ውድና የተከበራችሁ የበሌንሽ ድርቦታ ቦይት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉም መልካም ነው። ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛ። ውድ ተመልካቾች፣ ውድ ቤተሰቦች እንኳን ደህና መጣችሁ ወደ በሌንሽ ድርቦታ ቦይት ቤተሰቦች እንኳን ደህና መጣችሁ ብያለሁ። ቤተሰብ ሆናችሁም ለምታበረታቱኝ ከጎኔ ሆናችሁ በርቻ ይዞች ለምትሉኝ እጅጉን በጣም አመሰግናለሁ። ቤተሰብ ያልሆናችሁም ቤተሰብ እየሆናችሁን አበረታቱኝ እላችኋለሁ። ውድ ቤተሰቦች እላችኋለሁ። ውድ ቤተሰቦች ይቅርታ አቆራረጥኩት ማለት ነው እና ማለት ነው። ኧረ በስመ አብ የዱባይ ሙቀት ምንድነው ዘንድሮ መጥቶበታል። ማርያምን ዘንድሮ አልኩኝ እናንተ ፀሐዩ እንደዚህ ንድድ በቃ እሳት ከውጭ ሆኜ ነውና ቪዲዮ መቀረጽ ማለት ነው። እሳት የሌላችሁ እንደዛ በቃ ሙቀቱ በስመ አብ በጣም በቃ እኔ እንጃ ምን እንደምላችሁ አላውቅም። በጣም ነው ቀጠል ለሚያደርገው እና ዘንድሮ ብቻ ነው ወይስ ከፊትም እንደዚህ ነበረ? ወይኔ ኮይት ማረኝ እያልኩኝ ነበረ ማለት ነው። እኔ ኮይት እንደዚህ ያለ ሙቀት አይቻለውም። በጣም ነው እዚህ ንድ የሚያደርግ እላችኋለሁ። ውድ ቤተሰቦች እና እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤው እንኳን አደረሳችሁ አደረሰን። ያው ቀኑን ቢያልፍም እንግዲህ ያው ሁሌም ትንሣኤ ነው። እግዚአብሔር ይመስገን ገና ትናንት በፊት ዛሬ 3ኛ ቀኑ ስለሆነ ዛሬም ቢሆን ትንሣኤ ነው። እንኳን አደረሳችሁ አደረሰን። ቪዲዮ ለመስራት ያው ጊዜ አላገኘሁም ነበር እላችኋለሁ ተመልካቾች። አሁንም ህፃኑ ተኝቶልኝ ነው ማለት ነው። ህፃን ልጅ ያለበት ቤት እንግዲህ ታውቁታላችሁ ሁላችሁ ማለት ነው ያለባችሁ እና እንኳን አደረሳችሁ አደረሰን። ትንሣኤ በዓል እንዴት ነው? እንዴት አሳለፋችሁት? ከኔ ጋር እግዚአብሔር ይመስገን ሁሉም ነገር ሰላም ነው ተመስገን። እንግዲህ ከህፃን ልጅ ጋር ሆኜ እየተሯሯጥኩም እየሰራውም ምን እያልኩም ብቻ እግዚአብሔር ይመስገን አልፏል ማለት ነው። ስራው ሁሉም ነገር እግዚአብሔር ይመስገን እና በዓል አሪፍ ነበረ ተመስገን ነው። የሰው ልጅ ዋናው ከአመት አደረሰን ተመስገን ነው የሚባለው እላችኋለሁ። ውድ ተመልካቾች የዛሬ አመትም ደግሞ ቤተሰብ ጋር አሳልፌ ነበረ ማለት የዛሬ አመት ገና ልገባ ዝግጁ ነበርኩኝ። ዳግሚያ ትንሣኤ ነበረ ቤተሰብ ጋር ያሳለፍኩኝ። ዘንድሮ እንግዲህ ዳግሚያም ሆነ መጀመሪያ ያው እንግዲህ በስደት እያሳለፍኩት ነው። ሁላችንም ደግሞ እግዚአብሔር ሀሳባችን ተሳክቶልን ለሀገራችን አበቅቶን ደግሞ በሀገራችን ደግሞ ለማሳለፍ ያብቃን እላችኋለሁ። ውድ ተመልካቾች እና እንኳንም አደረሳችሁ ያልኩኝ ነው። እናንተስ በዓል እንዴት አለፈ? አሪፍ ነው ወይ? እንዴት ይመስል ነበር? አሪፍ እንደሚሆን ተስፋ አደርጋለሁ። እንደኔም ደግሞ መዳም ቤት ያሳለፋችሁ መልካም በዓል ይሆንላችሁ። ለኛም ደግሞ አንድ ቀን በተስፋ እናሳልፋለን እላችኋለሁ ተመልካቾች ማለት ነው። እና እንኳን አደረሳችሁ ልበላችሁ ብዬ ነው እላችኋለሁ ተመልካቾች። መልካም በዓል ይሆንላችሁ። እና እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬም እንግዲህ ሁልጊዜ እንደምሰራው ቀሚሶች ነው ማስተዋወቅ። በአብዛኛው ቀሚሶችን አስተዋውቃለሁ። በየትኛውም ቦታ አስተዋውቃለሁ። ፌስቡክም ሆነ ኢንስታግራም፣ ቴሌግራም፣ ዋትስአፕ በየትኛውም ቦታ ማለት ነው። ብዙ ልጆች ቁጥር አስቀምጭ እያላችሁ ነበር። አስቀምጫለሁ ማለት ነው። እዛኛው ቪዲዮ ላይ አስቀምጫለሁ። እየገባችሁ ዝዙ ማዘዝ ትችላላችሁ እላችኋለሁ። ይኸው ለዳግሚያ ትንሣኤ ለፋሲካ ቢያልፍም ለዳግሚያ ትንሣኤ ይሆናችኋል ማለት ነው። ዳግሚያ ትንሣኤ በቀሚስ ፈሽፈሽ ተብላችሁ ትወራላችሁ። ነው የሚያማምር ቀሚሶች ጽድትና ምር ያሉ ቀሚሶች ናቸው። ውድ ተመልካቾች እንደዚህ ያሉ ቀሚሶች አሉ። እንዲሁም በግሩፕ ማሰራት የምትፈልጉ እንዲሁም ደግሞ እንደዚህ በግሩፕ የሚያሰሩ ናቸው። እንደዚህ የሚያማምሩ ቀሚሶች አሉ። ወይኔ
የጓደኛዬ ድምጽ ገባብኝ እንዴ? አውጭ ነበርኩኝ ሰማዎች መጥተው እና እንደዚህ ደግሞ ነጠላዎችም አሉ የጥለትም ሆነ የማግ በየትኛውም አሉ ማለት ነው። ብትፈልጉ በማግ ማለት ነው። ብትፈልጉ ደግሞ በእንትን በየትኛውም አሉ። ነጠላዎችም አሉ፣ ቀሚሶችም አሉ፣ የተለያዩ በተለያዩ ዲዛይኖችም አሉ። የትኛውን ቦታ እናደርሳለን የት ነሽ እያላችሁ ለምን ትጠይቁኝ? የትኛውን ቦታ አደርሳለሁ ብያችኋለሁ ማለት ከዚያኛው ቪዲዮ ላይ ብዙ ልጆች የት ነሽ እያሉ ስለሚጠይቁኝ ለዛ ነው ውድ ተመልካቾች እና የትኛውን ቦታ እናደርሳለን እላችኋለሁ። እዚህ ላይ ደግሞ እንደምታዩት የባልና ሚስት በጣም በሚያማምር ሁኔታ የባልየው ሚስቱም በሚያማምር ሁኔታ የሱም የሷም በእንደዚህ ሁኔታ ይሰራልኝ እላችኋለሁ ተመልካቾቻችን። እዚህ ላይ ደግሞ የጎንደር ቀሚሶች በሚያማምሩ ሁኔታ ገብተዋልኝ። በጣም የሚያማምሩ ቀሚሶች አሁን አዲስ ፋሽን የመጡ ቀሚሶች ናቸው እነዚህ የጎንደር ቀሚሶች እንደምታዩቸው እስከነ እጅያቸው ማለት ነው። እጅያቸው ሁሉ እንትን ያለ ነው። በነገራችን ከቀን በቀን ከጊዜ ወደ ጊዜ አዳዲስ ፋሽን ቀሚሶች ናቸው እየመጡም እየገቡም ያሉትኝ ማለት ነው። ነጠላዎችም እንደዚያው እና እንደምታዩቸው እንደዚህ የሚያማምሩ ቀሚሶች አሉ። ይዘዙን፣ ካላችሁበት እናደርሳለን፣ የትኛውን ቦታ እንልካለን። እንደዚህ የሚያማምሩ ቀሚሶች እንደምታዩቸው እጅያቸው ሙሉ አሉ፣ እጅያቸው ጉርድ አሉ። ግን እኔ በነገራችን ደስ የሚለኝ እጀ ሙሉ ልብስ ነው ቀሚስ ደስ የሚለኝ ማለት ነው። እና ያው እንግዲህ የሰው ልጅ ሁላችንም የተለያየ ምርጫ ስላለን የተለያየ ስለሆነ የምንመርጠው ያው ግማሹ እጀ ሙሉ ይመርጣል፣ ግማሹ ደግሞ እጀ ሙሉ እንትን ጉርድ ይመርጣልና በሁሉም ዲዛይን አለ በነገራችን ማለት ነው። እንዲሁም ደግሞ ተለክታችሁ ማሰራት የምትፈልጉም ደግሞ በፎቶ ማሰራት የምትፈልጉ ትችላላችሁ። ፎቶ የላካችሁ ማሰራት ትችላላችሁ። እንግዲህ ዲዛይኗ ዋናይቱ ሰሪ ዲዛይኒቷ በቴሌን ትባላለች። በቴሌን ዲዛይን ትባላለች። ዋናይቱ የምትሰራው ጓደኛዬ ነች ማለት ነው። ባለፈው ሂጅ ሳለም አግኝቻት ነበረ የቪዲዮ ለመቀረጽ ግዴታ እኔ እንጃ ፈራውኝ። ኖኪያ ስልክ ነበር የምጠቀም የነበር ኢትዮጵያ የገባው ጊዜና እንትን ሳልል መጣሁ እላችኋለሁ። ውድ ተመልካቾች እንደምታዩቸው በጣም ያማምሩና አሪፍ አሪፍ ቀሚሶች ናቸው። የጎንደር ቀሚሶችም አሉ፣ እንዲሁም ያራያ የተለያዩ ቀሚሶች አሉ። እናንተ የሚጠበቀው ማዘዝ ብቻ ነው እላችኋለሁ ውድ ተመልካቾች። እዚህ ላይ ደግሞ እንደምታዩት እጀ ጉርድ ማለት ደግሞ ማሰራት ትችላላችሁ። እዚህ ላይ የተለያዩ ቀሚሶች አሉ። በጣም ውብና ማራኪ የሆኑ ቀሚሶች ነው ያሉት እላችኋለሁ ውድ ተመልካቾች። እንደምታዩት እዚህ ላይ ደግሞ እዚህ ላይ ደግሞ ቀይ ቢጫ አረንጓዴ ቀሚስ ናቸው። እዚህ ላይ ደግሞ እንደምታዩቸው በጣም ያማመሩ ቆንጆ ቀሚሶች ናቸው። እያዘዛችሁ ማዘዛችሁን አትርሱ። እንዲሁም ደግሞ ይቅርታ ውዶች የድምጹን ቀንሻው ነበረ ማለት ነው። ልጅቷ ስትመጣ ድምጽ እንዳይገባብኝ ብዬ ኮፒራይት እንዳይዝብኝ ብዬ ኮፒራይት ነፃ ለማድረግ ስልኬን ሳይለንት አደረኩት ማለት ነው። እና ድምጽሽ አይሰማም ስትሉኝ ነበረ ከቤት። አሁን ግን እግዚአብሔር ይመስገን ድምጽ እየተሰማ ነው። እንደምታዩት በጣም በአሪፍ ሁኔታ እንደምቀርጸው ተስፋ አደርጋለሁ። እላችኋለሁ ውድ ተመልካቾች ሀሳባችሁን አስተያየታችሁንም ደግሞ ቀሚሶች እንደዚህ ናቸው ሁልጊዜ አሪፍ ኮመንት ሳይሆንም ደግሞ አዳዲ በቃ እንደዚህ ናቸው ቀሚሶችሽ ምናምን እያላችሁ አስተያየትን መስጠታችሁን አትርሱ ማለት ነው። ናም ፊምኔኔ ይጆኬ አልሄኔ ይጅ
ጓደኛዬ ማለት ነው። ተደብቄ ነው እና መቀረጽ ዳስ ውስጥ ለሃር ዋጅድ شوية يجي دقيقة أوكي هار واجد كله معي يبي يجي لا في منه እንወድ ተመልካቾች ማለት ነው። ያው ጓደኛዬ ተደብቄ ነበረ የሆነ እንደ ዳስ ያለ ከውጭ አለና መኪናው ጣገብ እዛ ተደብቄ እየቀረጽኩ ነበርና ለዚህ ጓደኛዬ ደግሞ መታ እየፈለገች ነው። የት ሄደሽ ነው? እኔ እኮ እየፈለኩኝ ነው እያለች ነው። እና ውድ ተመልካቾች እንደ ሙቀት አይደለም እንዴት ትለያለች። እኔ ዳቴት እንግዲህ ሁሉንም ነገር ቻል አድርጌ ነው እንግዲህ እየቀረጽኩት ያለሁት ግዴታ ስለሆነብኝ ማለት ነው። ግዴታ ቪዲዮ መልቀቅ እስካለብኝ ድረስ ብዬ ቪዲዮ በነገራችን ማለት ነው። ሰዓት በጣም አንስቶ መቶ የማይሞላ ሰዓት ነው ያለኝ በነገራችን ማለት ነው። እኔ እንጃ ዩቲዩብ በቃ አሰናብቶኛል እላችኋለሁ። ኢትዮጵያ ደርሼ ኢትዮጵያ 4 ወር እዚህ መጥቼ ወደ 6 ወር በቃ አልሰራሁበትም። በአጠቃላይ አመት እየተዳረሰ አልሰራሁበትም እና ሰዓቴን አንስቶብኛል እላችኋለሁ። እና መቶ የማይሞላ ሰዓት ነው ያለኝ ውድ ተመልካቾች፣ ሁላችሁም አበረታቱኝ። ሰዓትም እባካችሁ ቪዲዮ እዩልኝ ማለት ነው። ቪዲዮ እዩልኝ ሰዓት እንዲቆጥርልኝ። እኔ እንጃ እንዴት እንደ አሪክ እንደሞላው ራሱ አላውቅም። አንዳንዴ ተስፋ ለቆርጥልና አንዳንዴ ደግሞ አይ መስራት አለብኝ ብዬ እነሳሳና ደግሞ ሰራበታለሁ። እዛ ብቻ እንግዲህ እግዚአብሔር ያውቃል ማለት ነው። ሰዓቱ ግን በጣም ሀሳብ ሆኖኛል። በምን ዘዴ እንደምሞላው አላውቅም። ብቻ ያው እንግዲህ ተስፋ አልቆርጥም ብዬ እየሰራው ነው ተመልካቾች። እና ሁላችሁም አበረታቱኝ። ሰዓት ስለሌለኝ ቢያንስ 100 ራሱ ማለት ነው በቅርብ መገባ 100 ሰዓት ራሱ በጣም ናፍቆኛል። እንኳን 4 ሰዓት እና አበረታቱኝ እላችኋለሁ ተመልካቾች። እና እንደዚህ ያሉትን ዲዛይኖችንም በየትኛውም አካባቢ ሳውዲም ሆነ ኩዌትም ሆነ ዱባይ እንልካለን። እንደውም ኢትዮጵያ ደግሞ የትኛውም ቦታ ደግሞ ከቤታችሁ ድረስ ይላክላችኋል። ለቤተሰብም ለጓደኛ ለምን የምትልኩ ካላችሁ የትኛውም ቦታ ይላክላችኋል እላችኋለሁ ውድ ተመልካቾች ማለት ነው። እና እናንተ የሚጠበቀው ማዘዝ ብቻ ነው እላችኋለሁ ውድ ተመልካቾች። እና ውድ ተመልካቾች ይቅርታ እንግዲህ ማለት ነው ድምጽ ይገባብኛል እያልኩ ሳይለንት እያደረኩ ነው መሰራው የግዴታ መስራት እስካለብኝ ድረስ ነው እንጂ ያው ብዙም አይመቻችልኝም። እና ውድ ተመልካቾች እንደዚህ ያሉ ቀሚሶች አሉ፣ ይዘዙን። ስልክ ቁጥር ማዚያኛው እንትን ያስቀምጫለሁ። ጊዜ ቦታ ካለኝ ደግሞ እንደ እግዚአብሔር ፈቃድ እዚህኛው ላይ ማስቀምጣለሁ። ስልክ ቁጥር ግዴታ ማስቀመጥ እስካለብኝ ድረስ አስቀምጣለሁ። እና ከጎን የሆናችሁ እና የምታበረታቱኝ እጅጉን በጣም ነው የማመሰግነው። አይዞሽ በርች እያላችሁም አጎኔ ለሆናችሁም እጅጉን በጣም አመሰግናለሁ። ቤተሰብም ያልሆናችሁ ቤተሰብ ሆናችሁ አበረታቱኝ እላችኋለሁ ውድ ቤተሰቦች። እና በጣም አመሰግናለሁ። ሸርም ላይ ከማድረጋችሁን አትርሱ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሁላችንም እወዳችኋለሁ፣ አከብራችኋለሁ እላችኋለሁ ውድ ተመልካቾች። አብራችሁ ስለነበራችሁ ስለቆያችሁ እጅጉን በጣም አመሰግናለሁ። ባያላችሁበት ሰላማችሁ ይብዛልኝ እላችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችንን ደግሞ ሰላም ፍቅርን ይመልስልን። እውነት እኔ እንጃ ስደት ላይ የሚመጡትም ደግሞ እግዚአብሔር በዚያዋ እንዲሰሩ እግዚአብሔር ይርዳቸው ማለት ነው። ብዙዎች እየመጡ በስደት ላይ ህይወታቸው ያለፈ ነው። በተለይ በባህር የሚመጡ ሰዎች ልጆች እህት ወንድሞቻችን እግዚአብሔር አምላክ ደግሞ በሀገራቸው የሆነ ነገር ከፍተው እንዲሰሩ እግዚአብሔር ይርዳቸው። ማርያምን እኔ ቤት ሰሞን በጣም ነው አንጀት የረር ያለው የሆነ ቪዲዮ አይቼው ማለት ነው። ብቻ እግዚአብሔር ሰላሙን ይፍጠርልን ነው የሚባል ሌላ ምንም አይባልም። እና ውድ ተመልካቾች በጣም የምወዳችሁ ማከብራችሁ፣ ሰላም ሆኑልኝ። ቻው